ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ዲያቆኑ በተቀመጡበት አሁን እኔን እንደዚህ ስታዝብሉኝ እንግዲህ ለዚህ ዝማሬ አሁን ዝማሬ መላእክት ያሰማልን ወይስ ነፍስ ይማር ነው? ዝማሬ መላክ ያሰማልን። በጣም እናመሰግናለን። ያሰማልን። ስላከበርከን እግዚአብሔር ያክብር። ሶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም በዚህ አጋጣሚ ሶሻል ሚዲያ ከሰጡኝ መልካም ከሆኑ ወንድሞች ውስጥ አንዱ ፓስተር ሶፊ ነው። ቅድም እንዳለው በእምነት እንለያያለን፣ እንደው መለያየቱም ደግሞ ጠቅሞናል። እርሱ እንዳለው የተለያዩ ሀሳቦችን አንስተን እንድናወራ አድርጎናል እና በጣም የሚገርምሽ ሮሚ ከሁሉ በፊት እንዲህ አይነት ችግር ላይ የነበሩ ሰዎች በውስጥ መስመር በመጀመሪያ አይ ዶንት ኖ እኔና ፓስተር ሶፊ እንግዲህ የቀጠሮ ጌም ነበረን እና በመጀመሪያ ለሱ ነው በውስጥ መስመር ያው ጌሙን ከኔ ጋር እንዳይጫወት በቻለው አቅም እንዲህ አይነቱን ነገር እንዳያደርግ እና እንዲቋረጥ ምለው ሁሉ ሲነግሩት ነበረ። እንዲህ አይነቱን የቀጠሮ ጌም አትጫወቱም በቃ እያሉና ብዙ ሰዎች የሚናገሩትን ጫጫታ ሁሉ እየሰማ ፍትሃዊ ሆኖ ፕሮቴስታንት ነው። በተለይ ደግሞ እንግዲህ በዛ ላይ ነገረኛ ነው እና ባገኘው አጋጣሚ እኔ ላይ ድንጋይ መወርወር ሲችል ግን ፖዚቲቭ ቲንከር ሆኖ ነገሮችን አመዛዝኖ ወንድምነቱን ያሳየኝ ትልቅ ሰው ነው እና